ሰላም እንደምን አላችሁ ሁላችሁንም ሰላም ብያለሁ። ዛሬም በአዲስ ቪዲዮ መተናል ማለት ነው። ባለፈ እንድነገርኳችሁ እንግዲህ ማስተር ክላስ ጀምረናል ስለ ቪዲዮ ኤዲቲንግ ስልካችንን ወይም ባለን ዲቫይሶችን በመጠቀም እንዴት አድርገን ኤዲት ማድረግ እንደምንችል ክፍል አንድ ላይ አይተን ነበር ማለት ነው። በዛሬ ቪዲዮ የማሳያችሁ ስለ ክሮማኪ ነው። እንግዲህ ክሮማኪ ማለት ከኛ ባክግራውንድ ጀርባ ያለውን ላይክ ግሪን ስክሪን ኢንስቶል አድርገን ወይም ሴትአፑን ሰርተን ከኋላ ያለውን ፓርት ሪሙቭ የምናደርግበት ለየት ባለ መልኩ ፕሮቫይድ ለማድረግ የምንጠቀምበት ወሳኝ የሆነ የኮንቴንት ክሪኤሽን ቴክኒክ ነው ማለት ነው። ስለዚህ እንዴት አድርገን ነው ባክግራውንዱን ቼንጅ የምናደርገው ወይም ፕሮፌሽናል የሆነ ቪዲዮዎችን እንዴት ነው ዲዛይን የምናደርገው ክሮማኪን በመጠቀም የሚለውን በዚህ ክላሳችን የምናይ ይሆናል ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ቤተሰብ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እየሆናችሁ ሁልጊዜ የምለቃቸውን ቪዲዮዎች መከታተል ትችላላችሁ ማለት ነው። ከዛ በፊት ኦሬዲ ይህን ስለ ክሮማኪ ከመጀመሪያ በፊት ክፍል አንድን ማየት ይኖርባችኋል ማለት ነው። ወሳኝ ነጥቦችን አይተናል። ስለ ታይም ላይን አይተናል፣ ስለ ኦቨርላይ አይተናል፣ ስለ ቴክስት ወይም ደግሞ ሳብታይትል አይተናል፣ ስለ ባክግራውንድ ወይም ደግሞ ከኋላ በኩል ስሎው የሆነ ሚውዚክ እንዴት ነው አድ የምናደርገው፣ ያም ደግሞ የእናንተ ተመልካቾች ለረጅም ሰዓት የእናንተ ቪዲዮ እንዲያዩላችሁ የሚረዳ ስለሆነ ማለት ነው። ስለነሱ ወሳኝ ነጥቦችን በክፍል አንድ ስናይ ነበረ። ያላያችሁ ክፍል አንድ ማየት ትችላላችሁ ማለት ነው። እንግዲህ መግቢያ ላይ እንደነገርኳችሁ በዛሬ ክላሳችን የሚሆነው ክሮማኪ ነው። እንግዲህ ክሮማኪን ምንድነው፣ እንዴት ነው ቼንጅ የምናደርገው፣ ባክግራውንዳችን ግሪን ስክሪን ከሆነ እንዴት አድርገን ነው እንደ ፕሮፌሽናል ቪዲዮዎችን ዲዛይን የምናደርገው የሚለውን የምናይ ይሆናል ማለት ነው። እንደሚታወቀው ክሮማኪን አንድ እንድትጠቀሙ የሚያስችላችሁ ባክግራውንዱን ግሪን በማድረግ ነው። ጨርቅ ሊሆን ይችላል፣ ክሎዞቹን ገዝታችሁ ሊሆን ይችላል። ከጀርባ ያለው ፓርት ግሪን መሆን ይኖርበታል ማለት ነው። ሌላ የሚገዙ አሉ በኦንላይን። ነገር ግን እናንተ ቀለል ባሉ ዋጋዎች ግሪን የሆነ ከለር ገዝታችሁ ከጀርባ ስቀርጹ ከጀርባ ያለው ፓርት በግሪን ስክሪን ከቨር መደረግ አለበት ማለት ነው። ስለዚህ ግሪን ስክሪን ከሆነ የፈለጋችሁትን ኮንቴንት ከጀርባ መጨመር ትችላላችሁ። ኦፊስ ውስጥ አድ ማድረግ ትችላላችሁ። ባክግራውንዱን ላይክ ኒዮ ላይት ወይም ደግሞ እንደ ስቱዲዮ አይነት ፊቸሮች ያላቸውን ባክግራውንድ አድ ማድረግ ትችላላችሁ። ያ ነው ዋና የክሮማኪ ጠቀሜታው ማለት ነው። ስለዚህ ክሮማኪ እንዴት አድርገን ነው አፕላይ የምናደርገው፣ ክሮማኪ ከለሩን በራሱ እንዴት ነው ሪሙቭ የምናደርገው የሚለውን በዚህ ክላሳችን የምናይ ይሆናል ማለት ነው። ቀጥታ እኔ ዲዛይን ያደረግኩት ወይም አሁን እየቀረስኩት ያለሁትን ቪዲዮ ስቱዲዮ ላይ አስገብቼ በስልኬ ኦሬዲ ማሳያችሁ ይሆናል ማለት ነው። እሺ ኦሬዲ ባለፈው እንደነገርኳችሁ በክፍል አንድ እንደነገርኳችሁ ቪኤን አፕሊኬሽን የምጠቀመው ፕሮፌሽናል የሆነ ቪዲዮዎችን ኤዲት ለማድረግ ቆንጆ አፕሊኬሽን ስለሆነ እኔ ቪኤን ነው የምጠቀመው። እናንተም ኦሬዲ ክፍል አንድን ያላያችሁ እንዴት አድርገን ኢንስቶል እንደምናደርግ በክፍል አንድ ኦሬዲ ስላሳያችሁ ቀጥታ ወደ ፕሮግራም ይሄዳለሁ ማለት ነው። ስለዚህ አሁን ቪኤን አፕሊኬሽን እከፍታለሁኝ። እንግዲህ ከከፈትኩ በኋላ እንግዲህ እንደተለመደው ፕሮጀክት ክሬት ነው የምናደርገው። ፕሮጀክት የሚለውን ክሬት አደርጋለሁኝ ወይም ፕላስ ምልክቷን አንድ ጊዜ ነካለሁኝ። ከዛ አዲስ ፕሮጀክት ነው እኔ አሁን ኦሬዲ ልሰራ የፈለግኩት ኒው ፕሮጀክት የሚለውን አንድ ጊዜ ክሊክ አደርጋለሁ ማለት ነው። ስለዚህ ክሊክ ሳደርገው ወይም አዲስ ፕሮጀክት ኦፕን ሳደርግ ወደ እኔ ፋይል ይዞኝ ይሄዳል ማለት ነው። እንግዲህ አሁን የምፈልገውን ወይም ባክግራውንድ ማድረግ የምፈልገውን ቆንጆ የሆነ ኢንተርፌስ እመርጣለሁኝ ማለት ነው። ስለዚህ ለምሳሌ እኔ ከጀርባ ያለው ከኔ ቪዲዮ ጀርባ እንዲሆንልኝ የፈለግኩት ለምሳሌ አሁን መርጫለሁኝ። ከመረጥኩ በኋላ ኔክስት ስለው ኦሬዲ ስቱዲዮ ውስጥ ያስገባኛል ማለት ነው። ቪኤን ስቱዲዮ ውስጥ ያስገባኛል ማለት ነው። ስለዚህ እችን እንደምታዋት ሰፋ ያለ ቪዲዮ ከሆነ ይሄ ባክግራውንዴ ስለሆነ 1 ደቂቃ 2 ደቂቃ 3 ደቂቃ እንዲሆንላችሁ የምትፈልጉ ከሆነ ይህንን ገተት እያደረጋችሁ ሰፋ ማድረግ ትችላላችሁ ማለት ነው። ከዛ ሁለተኛ የምታረጉን ነገር እናንተ ሪከርድ ያደረጋችሁትን በግሪን ስክሪን ሪከርድ የተደረገውን ቪዲዮ አድ ታደርጋላችሁ ማለት ነው። ስለዚህ ፎቶ የሚለው ላይ ተገቡና በግሪን ስክሪን የተቀረጸ ቪዲዮ ታስገባላችሁ ማለት ነው። በግሪን ስክሪን የተቀረጸ ቪዲዮ ታስገባላችሁ። እኔ ኦሬዲ ቀረጽኩት ስላለኝ ከጀርባ ሴትአፕን ያስተካከልኩት ግሪን ስክሪን ማለት እንግዲህ እንደነገርኳችሁ ልብስ ሊሆን ይችላል ጨርቆችን ገዝታችሁ ነው ጣቃ ልብሶችን ገዝታችሁ ሴትአፑን የምትሰሩት። ነገር ግን በኦንላይንም አለ ግሪን ስክሪን ከለር የሆነ ወይም
ለግሪን ስክሪን የሚሆን ኦሬዲ እየተዘጋጀ ያለ እናንተ ግን ሙሉ ወጭ ብዙ ወጭ ሳታወጡ የምትሰሩት ነገር ስለሆነ እኔ ለራሴ ገዝቼ ነው ይሄን ሴትአፕ የሰራሁት። ስለዚህ እኛዋን ግሪን ስክሪኗን ወደ ስቱዲዮ አስገባለሁ ማለት ነው። ስለዚህ አሁን ሴሌክት ያደረኩት ቪዲዮ ኦሬዲ ኢምፖርት እየሆነ ነው። ትንሽ ተጠብቁታላችሁ ማለት ነው። ስለዚህ እንደ ቪዲዮ ሜጋባይት ነው ቆየት የሚለው። አሁን ኦሬዲ ገብቶልኛል ማለት ነው። እንግዲህ ስቱዲዮ ውስጥ ገብቶልኛል። ከዛ ምንድነው ማረጋው እቺን ባክግራውንዱን ግሪን ስክሪኑን ሪሙቭ ለማድረግ ነው የፈለኩት። ሪሙቭ ሳደርገው ከጀርባ ያለው ፓርት ብቻ ይቀራል ማለት ነው። አሁን እንደዚህ ካስገባሁ በኋላ እንደምታዩት ቪዲዮ ይጫወታል ማለት ነው። ስለዚህ አንድ ጊዜ ኢምፖርት ያደረኩትን ቪዲዮ ክሊክ አደርግና ከስር በኩል እንደምታዩት ዲሌት፣ ስፒድ፣ ቮሊዩም፣ ፌድ፣ ክሮፕ ምናምን የሚሉ ነገሮች አሉ ማለት ነው። ለምሳሌ እናንተ ክሮፕ ማድረግ ከፈለጋችሁ በፈለጋችሁት ሳይዝ እንዳልኳችሁ በክፍል አንድ ብዙ ነግሬያችኋለሁ። ስለዚህ ለቲክታክ ከሆነ ቲክታክ የሚለውን ስትነኩት ሳይዙን ለቲክታክ ያደርግላችኋል። ለኢንስታግራም ከሆነ ራሱ ባይ ዲፎልት ይሰጣችኋል ማለት ነው። ለዩቲዩብ ከሆነ ራሱ ባይ ዲፎልት ዲዛይኑን ያስቀምጥላችኋል። እኔ ግን ክሮፕ ለማድረግ የፈለኩት በፍሪ ሳይዝ ከሆነ ፍሪ የሚለውን አንድ ጊዜ ክሊክ አድርጋለሁ። በፈለኩት ዳይሜንሽን ክሮፕ ማድረግ ይችላልሁ ማለት ነው። ለጊዜው እኔ ክሮፕ ማድረግ ስላልፈለኩኝ ኤክስ ብዬ አልፈዋለሁ ማለት ነው። ሮቴት ለማድረግ ከፈለጋችሁ ሮቴት ማድረግ ትችላላችሁ። ሚረር የሚል አለ። ከግራ የነበረውን ወደ ቀኝ፣ ከቀኝ የነበረውን ወደ ግራ ለማድረግ የሚጠቅመን ነው። እሱን ሌላ ሰዓት የምነግራችሁ ይሆናል። አሁን ቀጥታ ወደ ክሮማኪ ወይም ደግሞ ይሄ ግሪን ስክሪን ያልኳችሁን እንዴት አድርገን ነው ሪሙቭ የምናደርገው የሚለውን ነው ማሳያችሁ ማለት ነው። እንግዲህ ከስር በኩል እንደምታዩት ብሌንዲንግ፣ ማስክ፣ ክሮማ የሚል አለ ማለት ነው። እኔ ክሮማ የሚለውን አንድ ጊዜ ክሊክ አድርገዋለሁኝ። እንደምታዩት ክሮማ የሚለውን አንድ ጊዜ ክሊክ አድርገው ከላይ የሆነች ስታር ምልክቶች ያመጣልኛል። ስለዚህ ስታሯን ወደ ግሪን ስክሪኑ ሎኬት አደርጋለሁ ማለት ነው። አሁን ኦሬዲ ሎኬት አድርጌያለሁኝ። በፈለኩት ወይ በቀኝ በኩል ወይ በግራ በኩል አደርጋለሁ። ዘን ይሄን ካደረኩ በኋላ ካመላከትኩት በኋላ ኢንቴንሲቲ የሚል አለ ማለት ነው። ከስር ኢንቴንሲቲው አሁን 25% ነው። ቀስ ብዬ እያየሁኝ የቪዲዮን ኳሊቲ እያየሁኝ ቀስ ብዬ ከፍ አደርጋለሁ ማለት ነው። አሁን 60፣ 61፣ 65 ኦሬዲ አሁን 65 በጣም ቆንጆ ነው። በደንብ ሪሙቭ አድርጎልኛል ግሪን ስክሪኑ ማለት ነው። እዚህ ጋር አረጋዋለሁ ማለት ነው። ሌላው ስፒል የሚለው እንግዲህ ዳርዳሩ የቪዲዮአቹ ዋና የኮንቴንቷ ዳርዳሯ ምን ትምሰል የሚለውን ነው። ወደ ብሉ ነገር ያደርግባችኋል። እሱን ታውስ ስፒል የሚለውን ኦልሞስት 25 ብታረጉት ይመረጣል፣ ወይም 20 ብታረጉት ይመረጣል ማለት ነው። አሁን ጨረስኩኝ ማለት ነው። አሁን እንደምታዩት ባክግራውንዱ ሪሙቭ ሆኗል ግሪን ስክሪኑ። ግን መጀመሪያ እኔ ባክግራውንድ እንዲሆንልኝ የፈለኩት ፓርት ገብቶልኛል ማለት ነው። አሁን ይሄን ከጨረስኩ በኋላ ራይት የምትለዋን አንድ ጊዜ ክሊክ አደርጋለሁኝ። አሁን ቪዲዮውን ማየት እንችላለን ማለት ነው። አሁን ሴፍ አድርጌ ጨርሻለሁኝ። እንደምታዩት ቪዲዮ ቆንጆ የሆነ ባክግራውንዱን ዲዛይን አድርጎልኛል ማለት ነው። እንደምታዩት እንግዲህ ይሄንን አሁን እየሰራሁ ያለሁት በስልኬ ብቻ ነው ማለት ነው። እንደሚታወቀው እንደ ፕሮፌሽናል እንደ አዶፔ ፕሪሚየር አርጋችሁ ኤዲት ማድረግ ትችላላችሁ። የእናንተ ክሪኤቲቭ ወርክ ብቻ ነው እዚህ ጋር የሚያስፈልጋችሁ እና ሁልጊዜ መለማመድ ያስፈልጋችኋል። ከካፕከት ይሄኛው የተሻለ ስለሆነ ቪኤንን ኢንስታል አድርጋችሁ ብትጠቀሙ እኔ ሪከመንድ አደርጋችኋለሁ ማለት ነው። እንደሚታወቀው አሁን ክሮማኪን አፕላይ አድርጌ ጨርሻለሁኝ። በቀጣይ ቪዲዮ ስለ ክሮማኪ ሴትአፕ ኢንስታሌሽን የማስረዳችሁ ይሆናል በክፍል 3 ማለት ነው። እንዳልኳችሁ ለዚህ ቻናል አዲስ የሆናችሁ ቤተሰብ ይሄን ቻናል ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁልጊዜ የመለቃቸውን ቪዲዮዎች መከታተል ትችላላችሁ ማለት ነው። ሰላም ቆዩልኝ።